እንደገና ሌላ ነገር ካመጣ ከምሬ ነው አይማረኝ አልምራቸውም ሁለቱንም ቢሆን በተለይ ከአብርሃም ጋራ ካሁን በኋላ እንዳትገናኝ በምንም አይነት መንገድ ከሱ በጣም ብዙ መረጃዎችም እንደው ይዣለሁ የሷን አብርሃም ባይዘወይ እሷን እዚህ ላይ በደንብ ማወቅ ያለባችሁ ለጥቅም ነው የሚፈልጋት አብርሃምና ዮርዲ አብረው ይሁኑ ምናምን እሱ የናንተ ሐሳብ ነው ሰላም እንዴት ናችሁ ዴንካት ዩቲዩብ ቤተሰቦች ሰላም ናችሁ እግዚአብሔር ይመስገን ያው በፊት እንደተለቀቀው እንዳያችሁት ከአብርሃም ጋራ የነበረው ሁኔታ ያው እየተስማማን ያለን ወረቀት አስገብተናል የሁለታችንም እሱ ዘመዶችም እኔም ተስማምተን ወረቀት አስገብተናል ያስገባነው ደግሞ ያው እንደሚፈታ ምናምን ነው ግን አሁንም አንዳንድ ነገሮችን እያየው ነው ያለን የተስማማነበት ዋና ሐሳቡ ምንድነው የነበረ በተለይ ከዮርዲ ጋር ያለውን ግንኙነት እንዲያቆም ሁለተኛ ደግሞ ብር ክፍያውን ደግሞ 50 ሺህ ብር ተከፍሎኛል ያን ቀን 50 ሺህ ብር ደግሞ እንዳለ እስካሁን አልተከፈለኝም ግን አሁንም ቢሆን ዮርዲ እያደረገችው ያለ ድርጊት እያደረገችው ያለው ስራ ተመልካቾች ማወቅ ያለባችሁ አሁንም እስር ቤት እየሄደች እየጠየቀች ነው ያለ እሱን እየጠየቀችው ነው ያለ ግን እንዳትጠይቅ ካሁን በፊት ካሁን በኋላ ከሱ ጋር ያላትን ግንኙነት እንድታቆም ነው የዛኔ ከጋሽ ዘነበ ጋር ስንገናኝም በደንብ የሚያወራ ነው ምንድነው በተለይ ከአብርሃም ጋራ ካሁን በኋላ እንዳትገናኝ በምንም አይነት መንገድ ከሱ ጋር ያላትን ግንኙነት እንድታቆም ነበረ ግን አሁን ግን እያደረገችው ያለው ድርጊትና እያደረገችው ያለው ስራ በጣም እንትን የሚል ነው ሌላ ውስጥ ነውና አብርሃም ጋር ያለው ሁኔታ ከካሜራ ጀርባም ያው ሰሞኑን እንደውም ያለቀኩበት ምክንያት ያው እየተስማማን እየተደራደርን ነው የነበረ በተለይ ግን እሷ የምታደርጋቸው ድርጊቶችና የምታደርጋቸው ሁኔታዎች አሁን ላይ ከምሬ ነው በጣም እኔ ውሳኔ እንድወስን እያደረገኝ ያለ ሌላ ውሳኔ ለመወሰን እያሰብኩ ነው ያለ ስለዚህ ከባድ ነው ይሄ ልጅ ከተፈታ በኋላም ደግሞ አብርሃም ከተፈታ በኋላ ከሱ ጋራ የማትቀጥልበት መንገድ ምንም እንደማይኖር ያው ከካሜራ ጀርባ እያየው ነው ያለው ሰዎችም የሚነግሩኝ እኔም ደግሞ አንዳንዴ እሄዳለሁና ከዛ እስር ቤት ያሉ ሰዎችም ይነግሩኛል እና በቀን ቢያንስ 3 4 ሳትሄድ አትቀርም ትሄዳለች እስር ቤት እሱን ለማየት ማለት ነው ግን ችግር የለውም በኋላ በምን አይነት መንገድ እንትን እንደምል ራስ ያውቃለሁ ግን አሁንም ተመልካቾች በደንብ ማወቅ ያለባችሁ ነገር ምንድነው ይሄ ልጅ ከተፈታ በኋላ አብርሃም ከተፈታ በኋላ አብራ እንደማትቀጥል ነው የምነግራችሁ በተአምር አትቀጥልም ከአብርሃም ጋራ አብራ ከቀጠለች ሌላ ተአምር ውስጥ ነው የምንገባው ሁለታችን ይህ ነገር ደግሞ ለማዞር በጣም ቀላል ነው ከሱን እንደገና አደራጅቼ በሌላ መንገድ ቢሆን እሱ አዛው እንደንተን እንዳለው ይገባታል እውነቱን ልንገራችሁ ለሷ ደግሞ መፍትሄ አይታጣም የሆነ ነገር ከምሬ ነው የሆነ ነገር ወጥመድ አጥምድላታል እውነቱን ልንገራችሁ ከምሬ ነው በጣም ብዙ መረጃዎችም እንደው ይዣለሁ የሷን ከሱ ጋር ያላት ሪሌሽን ከሌላ ጋርም ያለው ሪሌሽን በደንብ ይዣለሁ በጣም ብዙ ማስረጃዎች አሉኝና ከምሬ ነው እየሳኩ ነው የምነግራችሁ በኋላ ተመልካቾች እኔን እንትን እያላችሁኝ አይደለ እና አንተን እንደዚህ ምናምን በክፉ ነገር ነው እኔን እንትን የምትሉኝ ግን በኋላ ደግሞ እርግጠኛ ነኝ እኔን የማታደንቁበትና እኔን የማታመሰግኑበት ጊዜ አይኖርም ብዬ ነው የማስበው ብዙ መረጃዎች እጄ ላይ ያሉ እነሱ ቤት በነበርኩበት ሰዓትም ከነዮርዲ ጋር ፕላስ ዛት ደግሞ ከአብርሃም ጋራ በምን አይነት መንገድ በፊት ከመታሰሩ በፊት ምን እንትን እንደሚሉ አብርሃም ባይዘወይ እሷን እዚህ ላይ በደንብ ማወቅ ያለባችሁ ለጥቅም ነው የሚፈልጋት እንጂ እሷ አግብቷት ምናምን እንደዚህ እንዳይመስላችሁ የሆነ ነገር ያደርጋል ይወጣል በቃ አብርሃም ምንም እንትን አይላትም አያገባትም ከሱ ጋር እንደዚህ ብለው ምናምን በተአምር እኔ ዛሬ ወደዚህ የመጣሁበት ወደ ካሜራ የመጣሁበት ምክንያት ምንድነው ቪዲዮ እንድሰራ ያነሳሳኝ ነገር ምንድነው አንድ ሰው በአገራችን ባህል በሽማግሌ ከታረቀ በኋላ ከተስማማ በኋላ ነገሮች ሁሉ ካለቁ በኋላ ምን ካሉ በኋላ እንደገና ሌላ ነገር ካመጣ ከምሬ ነው አይማረኝ አልምራቸውም ሁለቱንም ቢሆን አብርሃምንም ቢሆን ዮርዲንም ቢሆን በተአምር አልምራቸውም ከምሬ ነው የምነግራችሁ ስለዚህ ወይ ሁለት ምርጫ አላት ባይዘወይ አንደኛው ምርጫዋ ምንድነው ከኔ ጋር ትሆናለች ሁለተኛ ምርጫዋ ደግሞ ከሌላ ሰው ጋር ነው
ከአብርሃም ጋር ግን እንደማትሆን 100% እርግጠኛ ነኝ። እሱም አይፈልጋትም አብርሃም፣ እውነቱን ልንገራችሁ አይፈልጋትም። ዮርዲ ከምር የምነግርሽ ነገር ምንድነው በደንብ እርግጠኛ ነኝ ቪዲዮውንም ስለምታዩ አንቺን አብርሃም አይፈልግሽም፣ አይሆንሽም። ሲጀመር ከአብርሃምም የሆነ መረጃ አለ፣ ካንቺም የሆነ መረጃ አለ። ታውቂዋለሽ። በፊት ከእናንተ ጋር ሳለሁኝ አንዳንድ ነገሮችን አወራሽ ነበረ፣ ግን ከሱ ጋር ግንኙነት ያለሽ አልመሰለኝም ነበር። አብርሃምም ካንቺ ጋር ያለው ግንኙነት ያለው አልመሰለኝም ነበር። በድሮ አብረን ስንማር ሳለን የነበረሽ ባህሪ በጣም ትሁት ልጅ ነሽ። በጣም ብዙ ነገሮችን ለኔ ማድረግሻል። ያው እሱ ሁሉም የሚያውቀው ነው። የውስጥ ማንነትሽን ግን ማንንም አያውቅም። የአብርሃምንም የውስጥ ማንነቱን እኔ ብቻ ነው የማውቀው። ከምሬ ነው የምነግርሽ። እና አብርሃም እንደማይጠቅምሽ፣ አብርሃም ላንቺ የወደፊት ህይወት ለወደፊት ህይወትሽ እንደማይሆንሽ በደንብ አድርጌ አውቃለሁ። 100% ነገ ያስቀይምሻል። አብርሃም ነገ ያስቀይምሻል። እርግጠኛ ነኝ የምነግርሽ። ሄኖክ ምን ብሎ ነበር ትያለሽ? ያስቀይምሻል። እርግጠኛው ነኝ የምነግርሽ። ይሄ ብዙ ነገር ያደረግሽልኝ ወንድማዊ ምክሬን ነው የምመክርሽ። አብርሃም መቼም እንደማይጠቅምሽ፣ መቼም ካንቺ ጋር አብሮ እንደማይሆን እርግጠኛ ነኝ። ስለዚህ ምርጫሽ ያንቺ ነው። ግን አሁን እንደሚፈታም ቅድም ነግሬያችኋለሁ፣ ይፈታል። ግን በደንብ አድርገሽ ዮርዲ ማወቅ ያለብሽ ነገር ለአብርሃምም እዛ ትሄጂለ እስር ቤት የምትነግሪው ነገር ምንድነው? ከሱ ጋር እንደማትሆኝ እኔ እርግጠኛ ነኝ። ሁለተኛም ደግሞ አንቺና እሱ አብራችሁ ከሆናችሁ ስምምነቴን እንደማፈርስ 100% እርግጠኛ ሁኜ ነው የምነግርሽ። ይሄ ልትነግሪው ይገባል አብርሃም። ከዛ ውጭ ግን በምንም መንገድ እኔን እንደማታገኙ ይነግራችኋለሁ። ተመልካቾችን በዚህ ላይ በደንብ ልብ ማለት ያለባችሁ ነገር ምንድነው? እናንተውን ያው አብርሃምና ዮርዲ አብረው ይሁኑ ምናምን እሱ የእናንተ ሀሳብ ነው፣ የእናንተ ፍላጎት ነው። ፍላጎት ለአንዳንዶቻችሁ ማለት ነው፣ ሌሎቹን አይደለም። ፍላጎት መቼም ምኞት ገደብ የለውም። አንተን አላላችሁም፣ ግን መቼም ደግሞ እንደማይሆኑ እርግጠኛ ነኝ። አብርሃም ለጥቅም ነው የሚፈልጋት። ቅድምም እንደነገርኳችሁ የሆነ ነገር አለ። ያን ነገር እስከሚፈጸምለት ብቻ ነው የሚጠብቃት ዮርዲ። ከዛም በኋላ በምንም ነገር አይፈልጋትም። ተጠቅሞ ሊተዋት ይችላል። እውነቱን ልንገራችሁ፣ ተጠቅሞ ነው የሚተዋት። እኔ ደግሞ የምፈልጋት ደግሞ ለወደፊት ህይወቴ አብራኝ እንድትቀጥል ብዙ ነገሮች እንዳሳካ ነው የምፈልገው የነበር ከሷ ጋር። ግን ያው በአንድም በሌላ መንገድ ችግር የለውም፣ አይሁን ከኔ ጋር አትሁን፣ ችግር የለውም። ግን ከአብርሃም ጋር ግን እንድትሆን ግን መቼም ቢሆን አልፈቅድም። መቼም ቢሆን አትሆንም። ባይዘው ተመልካቾች የምነግራችሁ ነገር ምንድነው? አብርሃም በጣም ብዙ ነገር ስለ ዮርዲ የማያውቀው አለ። እኔ ከበፊትም ጀምሬ ዮርዲን አውቃታለሁ። አብርሃም አሁን ላይዋን ብቻ ነው እያየ ያለ። እሱም የሆነ ነገር ያስባል፣ እሷም የሆነ ነገር ታስባለች። ግን 100% እርግጠኛው የምነግራችሁ ነገር ምንድነው? ዮርዲ ጋር የሆነ መረጃ አለኝ። እሱን ደግሞ ከጊዜ በኋላ ደግሞ ማፈነደው ይችላል። አለኝ፣ የራሴ አለኝ። ዶክመንት ላይ ያስቀመጥኩት ኢሜል ላይ አለኝ። ስልኬ ሲጠፋ ይዛኔ ሁሉ ነገር የሆነ ዛኔ እንትን ሲልብኝ ኢሜል ላይ ያስቀመጥኩት መረጃ አለኝ። ያ መረጃ ደግሞ እኔ አቀርበዋለሁ። ስለዚህ የዮርዲ የተደበቀ መረጃ አለኝ። ያንን መረጃ ደግሞ አቀርብላችኋለሁ። ችግር የለውም። ትንሽ እንጠብቅና አቀርበዋለሁ። አንደኛ ጋይዘኔንም በጣም ስለማከብረው በጣም ስለምወደው እሱንም ማስቀየምም ስለማልፈልግ ነውና ከጊዜ በኋላ ከምሬን የምነግራችሁ የመረጃ ያው እኔ ሁሉን ነገር ወደዛ ውስጥ መግባት አልፈልግም። ቅድም ያልኳችሁ እንደዚህ ከሆኑ አብረው ከሆኑ ምናምን ዙሬ ወደዛ እስር ቤት የሆነ ነገር ማድረግ ምናምን እሱን እንደው ትቼው እንኳን መረጃ ይሄን እኔ ያስኩትን መረጃ ለአብርሃም ካሳዩት እንኳን አብረው ሊቀጥሉ ነውና ማየት እሷን ራሱ አይፈልግም። እውነቱን ልንገራችሁ እሷን ማየት አይፈልግም። አብርሃም ዮርዲን ማየት በአይኑ አይፈልግም። ምክንያቱም ይሄን መረጃ ካሳዩት ለሱ ይዘው ይሄን መረጃ ለአብርሃም ማድረስ አይቀርም። እውነቴን ነው የምነግራችሁ። ሰሞኑን ይፈታልና መፈታቱ አይቀርም። ሰሞኑን ይፈታል፣ ተስማምተናል። 50 ሺህ ብር ነው የቀረም። ያው በበራንዛ ምክንያቱም የዛኔ ታከምኩበት በጣም ብዙ ወጪ አወጣውበት። ታስታውሱ ከሆነ የዛኔ እነ ዮርዲና ጋዜኒ በነበሩበት ሰዓት የታከምኩት በጓደኞቼ ብር ወጥቶ ነው 100 ምናምን ሺህ ብር። ያንን ደግሞ ግዴታ መክፈል አለብኝ። ሰው ጥሩ ነገር ሲያደርግ ደግሞ ማስቀየም የለብኝም እኔ።
እነሱ በጣም ብዙ ነገሮችን አድርገውልኛል። ጓደኞቼ የክፉ ጊዜ የደረሱልኝ ስለሆኑ እነሱን ማስቀየምም ስለማልፈልግ ያ ብር መከፈል ስላለበት 50 ሺህ ብሩን ሰሞኑን እናስገባላለን ብለውኛል ሽማግሌዎቹ። ነጋሽ ዘኔ ከካሜራ ጀርባም ብዙ ሰዎች ስለነበሩ እነሱ ስለሚያስገቡልኝ፣ ነገር ግን ከምሬ ነው የምነግራችሁ አብርሃም አሁን ያለበት ሁኔታም ትንሽ ከባድ ነው ምናምን ይላሉ። ያው እንግዲህ እግዚአብሔር ይሁነው፣ ብዙ ነገሮችን አሳልፈናል። ያው በአንድም በሌላ መንገድ ያው አንዳንዴ ይፈጠራል እንደዚህ አይነት ችግሮች በዋናን ስለዚህ ዛሬ በዋናነት የመጣውበት ምክንያት ምንድነው? ዋና መልእክት ማስተላለፍ የምፈልገው ለዮርዲ ብቻ ነው። ዮርዲ ካሁን በኋላ አብርሃምን ለመጠየቅ ትሄጃለሽ። ስለዚህ ብታቆሚ ይሻላል፣ ብታቆሚ መልካም ይመስለኛል። ካልሆነ ግን ሌላ ከባድ ውስጥ እየገባሽ ነው ያለ። ከባድ ውስጥ ብታቆሚ ይሻላል። ስለዚህ ከአብርሃም ጋር ያለሽን ግንኙነት የምትሄጂውን እየሄድሽ የምትጠይቂውን ነገር ብታቆሚ ይሻላል። ካላቆምሽ ግን ሌላ ነገር ነው ይዤብሽ የምመጣው። ስለዚህ ብታቆሚ ይሻላል ማለት ነው። ስለዚህ አመሰግናለሁ። ሰላም ሁኑ። ቻው